በክርስቶስ ፍቅር የተያዘ ልብ ከማንኛውም ዓለማዊ ስንጥቅና ኃይል በላይ ብርቱ ነው። ሐምሌ 19 ቀን ቅድስት ቤተክርስቲያናችን በእምነታቸው ጸንተው ሰማዕትነትን የተቀበሉትን የዕድሜ ባለጸጋን እናት ቅድስት ኢየሉጣንና የ3 ዓመት ሕፃኑን ቅዱስ ቂርቆስን ታስባለች። ዛሬ የምንመለከተው ታሪክ የጨካኙን ንጉሥ ትእዛዝ በመቃወም በእምነትና በድፍረት መከራን የተቀበሉትን የሁለቱን ሰማዕታት ውብና አስገራሚ የሕይወት ገጽ ነው። በዚያ ዘመን ክርስቲያኖችን የሚያሳድድ እጅግ ጨካኝ ንጉሥ ነበር። ቅድስት ኢየሉጣ ክርስቲያን መሆኗን ሲያውቁ ሕፃኑን ቂርቆስን ይዛ ወደ መኮንኑ ፊት ቀረበች። መኮንኑም ጣዖት እንድትሰግድ አዘዛት። እርሷ ግን እኔ የምሰግደው ለሰማያዊ ፈጣሪ ለእግዚአብሔር ብቻ ነው በማለት ያለ ፍርሃት መለሰች። መኮንኑ በቁጣ ተነስቶ ኢየሉጣን በግፍ አሰቃያት። 3 ዓመት ብቻ የሞላው ሕፃን ቂርቆስም ይህንን ሁሉ ስቃይ እናቱ ስትቀበል ያይ ነበር። በዚያን ጊዜ ሕፃኑ ቂርቆስ በመንፈስ ቅዱስ ተሞልቶ ከአንደበቱ የማይጠበቅ ኃይለ ቃል በመናገር የጣዖትን ከንቱነት አጋለጠ። እናቱንም አጽናናት። መኮንኑ በሕፃኑ ንግግር ተገርሞና ተበሳይቶ ሕፃኑን የተለያዩ ስቃዮች አደረሰበት። በሚፈላ ድስት ውስጥ ከተተው፣ በችንካር ወጋው፣ በሰይፍም ሊገለው ሞከረ። ነገር ግን እግዚአብሔር መልአኩን ልኮ ከእሳት አዳነው፣ ቁስሉንም ፈወሰው። ቂርቆስም በዛች ዕድሜው ጽኑ እምነቱንና የክርስቶስን ስም መሰከረ። በመጨረሻም እናቱ ቅድስት ኢየሉጣና ሕፃኑ ቅዱስ ቂርቆስ በአንድነት የሰማዕትነትን አክሊል ተቀበሉ። ሕይወታቸውን ስለ ክርስቶስ ፍቅር አሳልፈው በመስጠት ለዓለም ሁሉ የጽናት አርአያ ሆነው አለፉ። የእነርሱ ደም ለቤተ ክርስቲያን ማብሪያና ማጥሪያ ሆነ። የቅድስት ኢየሉጣና የቅዱስ ቂርቆስ ታሪክ እምነት ዕድሜን እንደማይጠይቅና ለፈጣሪ ንጹሕ ፍቅር መስጠት ዋጋ እንዳለው ያስተምረናል። በፈተናና በችግር ሰዓት እንደ ቂርቆስ ጽኑ እምነት መኖሩ ከንቱ ዓለማዊ ውጣ ውረድ እንደሚያሸንፍ ከታሪካቸው እንረዳለን። የሰማዕታቱ የቅድስት ኢየሉጣና የቅዱስ ቂርቆስ በረከትና አማላጅነት ከሁላችን ጋር ይሁን።